ሰላም ጤና ይስጥልኝ የዶክቲው ቤተሰቦች እንደምናላችሁ። በአማራ ሰማይ ስር የሚንቀሳቀሱ የአማራ ፋኖ ለሶስት መከፈሉ ተሰምቷል። ጎጃም እንደ ክልል ዘመነን ይዞ ሊነሳ ነው። አማራን እንደ አማራ አደራጅቶ አንድ ቤት ሰርቶ በየትኛውም ቀጠና ያታግላል ተብሎ የታሰበው የአማራ ፋኖ ብሔራዊ ኃይል ገና ከጅምሩ ችግር ገጥሞታል። ስሙ የሚፈራው ገና ሲናገር ወኔው የሚያሸብረው ዘመነ ካሴ ዘግይቶ በገባው ጀነራል ተፈራ ማሞ መከዳቱ ተሰምቷል። ብዙዎችም የአማራ ፋኖ ብሔራዊ ኃይል እየተነቃነቀ ነው እያሉ ይገኛሉ። እኛም ባጣራነው መረጃ ለዘመነ ካሴ ክብር ሲባል ጀነራሉን እንረዳቸው እያሉ መሆኑን ከጎጃም ፋኖች ሰምተናል። ጀነራል ተፈራ ማሞ ወታደራዊ ቦታውን ሊመራ በቋራው ቃል ኪዳን ተመርጦ የነበረ ሲሆን ዝናቡ ልንገረው ዋነኛ ተቀናቃኝ ነበር። በአደረጃጀትም ሆነ በነፍስ ወከፍ መሳሪያ ብዛት ከሁሉም የተሻለ የሆነ ጎጃም በዋና ሰብሳቢ ዘመነ ካሴ በፖለቲካ ዘርፉ ደግሞ አስረስ ማረ ወደ ስልጣኑ ሲመጡ በጎጃም ወታደራዊ አዛዥ የሆነው ዝናቡ ልንገረው ወታደራዊ ቦታውን በጀነራል ተፈራ ማሞ ተነጥቆ ነበር። በዚህም የምክትልነቱን ያፋ ባህን ሀብቴ ወልዴ በመያዝ ሌሎቹ ደግሞ በየቦታው ስፍራ ታቅዶ ነበር። ዘመነ ካሴ ጀነራል ተፈራ ማሞ ጉዳይ እንቅልፍ ስለነሳው ገለል አድርጎት እንደነበር ከቦታው በሰዓቱ ሰምተናል። ዘመነ ካሴ ጀነራል ተፈራ ማሞን ገለል ያደረገበት ዋነኛ ምክንያት ወታደራዊ ቦታውን የያዘው ጀነራል ተፈራ ማሞ የድሮ ብአዴን የገዱ አንዳርጋቸው ፈረስ ነው ብሎ ስለሚያምን ነበር። በዚህም ተሰራ አማራ ድሮንም አንገቱ አንድ ነው ሲሉ የከረሙት አንገታቸውን አስደፍቷል። አፋብሃም ተመልሶ ወደ ኋላ ለመከፋፈል የተቃረበ ይመስላል። የአማራ ፋኖ በጎጃም ጠንካራ መዋቅር እንዳለው የሚነገር ሲሆን መሪው ዘመነ ካሴ ልጁን ጨምሮ ይዞ በጫካ የገባ አርበኛ ነው። ዲግሪውን ከሐረማያ ዩኒቨርሲቲ በማዕረግ በመያዝ ከኤርትራ እስከ ዩጋንዳ ለአማራ የተንከራተተው ዘመነ ካሴ በእስክንድር ነጋ ተከርቷል። ልጁን አሜሪካ እያስተማረ መላ ቤተሰቡን በድሎት እያኖረ ራሱን ገና በልጅነቱ ንጉስ ትሆናለህ የተባለውን ለማድረግ በጫካ የገባው እስክንድር ነጋ ዘመነ ካሴን ከርቶታል። ዛሬም መይሰው ካሳ በቋራ ተከርቷል። ገና ከጅምሩ የመሪቱ ዋረድ የሌለው አፋብሃ ዘመነንና ሙሉ ጎጃምን የከዳ መሆኑ እየተነገረ ይገኛል። በህወሓት ጦርነት ከ6 ዓመት በፊት ዘመነ ካሴ በየወረዳው ያሰለጠውን የጎጃም ጦር ወሎ ደሴ ኮምቦልቻ ላይ ተገኝቶ ጦር መርቶ ህወሓትን ተዋግቷል። ከምሬ ወዳጁ ጋርም ተገናኝተው መክረዋል። ተከዜን የህወሓትን ጦር በማሻገር የጎጃም ጦር ተሞጋሽቷል። የአማራ ፖለቲካ የቡዳ ፖለቲካ የሚባል ሲሆን መጠላለፍ ይበዛዋል። ለገንዘብ ለሆዱ የሚኖር ብዙ አለ፣ ጎጠኝነትም ያጠቀዋል። ለዚህም ዘመነ ካሴ በላይ ትንፋሽ የሚሉት ቢበዙም የሚጠሉት ግን ጎጃሜነቱን በጎጥ ከፍለው ያነሱታል። ያደገባት መራዊን በማሳተም መራዊን ይምራ በማለት ይሳለቁበታል። ዘመነ ካሴ ግን ማንነቱን አማራ በማለት ሲያነሳ ይሰማል። ረቡዕ ሰኔ 18 2017 ረፋድ አካባቢ የአማራ ፋኖ በጎንደር፣ የአማራ ፋኖ በሸዋና የአማራ ፋኖ በወሎ የሚባሉት ወሎ ላይ ስብሰባ በማድረግ ጀነራል ተፈራ ማሞን መሪ ለማድረግ ተወያይተዋል። ተሰራ የሚባለው የአማራ ፋኖ ቤትም መፈረካከስ ገጥሞታል። በመጀመሪያ በፕሮፌሰር አስራት ወልደየስ የተመሰረተው የአማራ ቤት በእስክንድር ነጋ የፈረሰ ሲሆን በዘመነ ካሴ የተሰራው ቤትም በድጋሚ በእስክንድር ነጋ ፈርሶ ዳግም እንደ ንስር ራሱን አድሶ በዘመነ ካሴ የተመሰረተው አፋብሃም በጀነራል ተፈራ ማሞ ሊፈርስ የተቃረበ ይመስላል። ለዚህም ነው የአማራ ፋኖ የቡዳ ፖለቲካ ነው የሚባለው። በአማራ ስም ተመስርቶ የነበረው አብንም ደንዝዞ ተቀምጧል። ዛሬ የቋራው ቃል ኪዳን 50ኛ ቀኑ ሲሆን ከብዙ ንትርክ በኋላ በቋራ በመይሰው ሀገር ሴንትራል ኮማንድ ተመስርቶ መሪ የሌለው ሁሉ መሪ በመሆኑ ብዙዎች የስሙላ ድርጅት ሲሉትም ተሰምቶ ነበር። ዘመነ ካሴ ባውቂ ማንነቱን አማራ በማለት ደጋግሞ ይናገራል። ቀርበው የሚያውቁት ስለ ጀግንነቱ የሚናገሩት ደግሞ ደፋር ተኩሶ የማይስት የመይሰው ልጅ የበላይ ትንፋሽ በማለት ያሞካሹታል። ለማተቡ ሟች ማርያምን ብሎ ሲምል የጀግና ልብ ያሞቃል ይሉለታል። ከአስራት ወልደየስ ካሳምነው ጽጌ ቀጥሎ የመጣ የአማራ የቁርጥ ቀን ልጅ በማለትም ይጠሩታል። ዘመነ ካሴ ከኡጋንዳ ከተመለሰ በኋላ ከጀነራል አሳምነው ጽጌ ጋር የልብ ወዳጅ እንደነበረም ይነገራል። ዘንዘልማ ላይ በብልጽግና መንግስት ሲገደል ግን ዘመነ ክዶታል የሚሉም አሉ። ሰኔ 15 የዘመነ መሪነት ላይም ጠባሳ ጥሎበታልም ይላሉ። በእርግጥ ጀነራል አሳምነው ጽጌ ለዘመነ ካሴ ጥሬ ብርን ብዙ ይሰጡት እንደነበር ይነገራል። ጀነራል ተፈራ ማሞ ለብአዴን ቅርብ የሆኑ ሰው ሲሆኑ በኢህአዴግ ጊዜ ቴዎድሮስ ክፍለ ጦርን እየመሩ ገብተዋል። ከዚያም በኋላ በአማራነት የተገፈው በማለት የሚናገሩ ሰው ናቸው። በህወሓት ጦርነት የአማራ ልዩ ኃይል ዋና አዛዥም ነበሩ። ከአማራ ልዩ ኃይል ተነስተው በኋላ በበሽታ ሲሰቃዩ ቆይተው ትርፋንጅት በማለት በሚጠሯቸው ሰዎች ከአዲስ አበባ ወደ ባህር ዳር ተወስደው ተገርፈዋል። ከዛም ኃይብ ላይ በማለት የአማራ ፋኖ በሸዋን ተቀላቅለዋል። ቆይተው የዘመነ ካሴን የቆየ ወንበር እየነቀነቁ የአማራን ቤት ለማፍረስ እየታገሉ ይገኛሉ። በአማራ ሰማይ ስር የሚንቀሳቀሱ ፋኖች ለአንድነት ዝግጁ ሆኑ ቢመስልም ከስልጣን ላይ የተቀመጡት ፋኖች ግን ዛሬም ለጥቅም እየተደራደሩ ይገኛሉ። የብልጽግና መንግስት የመሰከሩለት የአማራ ፋኖ በጎጃም እንትቶ የአማራ ቤት መስራት ባይቻልም የአማራ ፋኖ በሸዋ፣ የአማራ ፋኖ በጎንደር፣ የአማራ ፋኖ በወሎ ረቡዕ ረፋድ አካባቢ ስብሰባ ያደረጉት በጎጃም ስለሚቆኑበት ነው የሚሉም አሉ። ያን የአፓ ዘመን የክፉ ዘመን ፖለቲካ እያንዳንዱ አማራ ጎጆ ስለመክተት የሚሰሩ ኃይሎች አሉ። ገንዘብ አላቸው። ድሮ በሁላችንም ስም የተሰበሰበ አሁን ከ4 ኪሎ ጠጋ ተብሎ የሚገኝ ድጋፍም አለ። እሱን እየተጠቀሙ የኢኮኖሚ ድክመታችን የኪሳችን ባዶ መሆን እንደ ትልቅ አጋጣሚ ቆጥረውት ከመካከላችን ለአንድና ሁለት ወንድሞቻችን ሳንቲም እየረጩ በወንድማማቾች መሃል መገዳደል እንዲዘራ እየሰሩ ነው ያለው። በጣም መጠንቀቅ አለብን።